ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለእንግሊዝ ብሔራዊ ቡድንና ለእንግሊዙ አርሰናል ክለብ በአጥቂ መስመር የሚጫወተውን የኤቤሪቼ ኤዜ አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለእንግሊዝ ብሔራዊ ቡድንና አርሰናል ክለብ የሚጫወተው ኤቤሪቼ ኤዜ ማን ነው? በሙሉ ስሙ ኤቤሪቼ ኦሉቺ ኤዜ እየተባለ የሚጠራው የእንግሊዝ ብሔራዊ ቡድንና አርሰናል ክለብ ፕሮፌሽናል እግር ኳስ ተጫዋች የተወለደው እንደ አውሮፓውያን አቆጣጠር በጁን 29 ቀን 1998 ነው። ውልደቱ በእንግሊዝ ሀገር ግሪንዊች እየተባለ በሚጠራ ቦታ ሲሆን የዘር ሐረጉም በሁለቱም አባትና እናቱ የሚመዘዘው ከናይጄሪያ ነው። ኤዜ በራሱ አንደበት እንደተናገረው በለንደን ሁለት ለአኗኗር የሚሆኑ ቦታዎችና ሁኔታዎች አሉ። እነርሱም አንዱ በጣም ምቹ የሆነና በርካታ ለኑሮ የሚመቹ ሁኔታዎች የተመቻቹበት ሲሆን ሌላኛው ደግሞ በተቃራኒው ነው በማለት ገልጾ እኔና ቤተሰቦቼ ግን የኖርነው ፍጹም ምቹነት በሌለበት ቦታ ነው ብሏል። ኤዜ እንደማንኛውም እግር ኳስ ተጫዋች ኳስን የጀመረው ገና በልጅነቱ ሲሆን የጀመረውም በሰፈሩ በሚገኘው ምቹ ባልሆነው ዙሪያውን በታጠረ ትንሽ የኳስ ሜዳ ውስጥ ነው። እድሜውም 8 ሲሞላ የአርሰናል የወጣቶች አካዳሚን ተቀላቅሎ ለ5 ዓመት ሰልጥኖ በቀጣይ ወደ ፉልሃም የወጣቶች ማሰልጠኛ ገብቶ ለ3 ዓመታት ቆይታ አድርጓል። በመቀጠልም ለአጭር ጊዜ ብቻ የቆየበትን ሬዲንግን ተቀላቅሎ ከዛም ለ2 ዓመታት በሚልዋል የወጣቶች አካዳሚ ቆይቷል። ከዚህ በኋላ ነው እንግዲህ የፕሮፌሽናል ጨዋታውን በQPR የጀመረውና በክሪስታል ፓላስ ቆይታውን አድርጎ ከዛም አሁን ወደሚጫወትበት ወደ አርሰናል ክለብ የዞረው። ከክለብ ፕሮፌሽናል ተጫዋችነቱ ጎን ለጎን ደግሞ በእንግሊዝ ብሔራዊ ከ20 እና 21 ዓመት በታች ቡድን ውስጥ ከ2018 እስከ 2021 ለ3 ዓመታት የተጫወተ ሲሆን በመቀጠልም ከ2023 ጀምሮ ደግሞ ለዋናው ብሔራዊ ቡድን በመጫወት ላይ ይገኛል። ኤዜ ከኳስ ጨዋታው በተጨማሪ የቼዝ ጨዋታን የሚያዘወትር ሲሆን በዚሁም ጨዋታ በርካታ ሽልማቶችን አግኝቷል። ከሽልማቶቹ ውስጥም በቅርቡ $20,000 ሽልማት ያገኙ ይጠቀሳል። የኤቤሪቼ ኤዜ የክለብ ታሪክ ምን ይመስላል? ኤዜ በአርሰናል፣ ፉልሃም፣ ሬዲንግ እና ሚልዋል ወጣቶች አካዳሚ በጠቅላላው 10 ዓመታትን ካሳለፈ በኋላ የመጀመሪያ ፕሮፌሽናል ህይወቱን QPRን በ2016 ዓ.ም በመቀላቀል ጀመረ። ለኩዊንስ ፓርክ ሬንጀርስም ፊርማውን በኦገስት 3 2016 አኑሮ በጃንዋሪ 7 2017 ኤዜ በኤፍኤ ዋንጫ ቡድኑን ከብላክበርን ሮቨርስ ጋር ባደረገው ግጥሚያ ገብቶ የመጀመሪያ ጨዋታውን አደረገ። በዚሁም ጨዋታ ተጎድቶ በመውጣቱ በዚህ ውድድር ዘመን ያደረገው ጨዋታው ይህ ብቻ ሆኖ በቀጣዩ ውድድር ዘመን በውሰት በኦገስት 30 2017 ለዋይኮምቤ ወንደረርስ እስከ ጃንዋሪ 2018 ድረስ ተሰጠ። በሴፕቴምበር 9 2017 ኤዜ አዲሱ ክለቡ ከኒውፖርት ካውንቲ ጋር ተጫውቶ 0-0 በሆነ አቻ ውጤት በተለያየበት ጨዋታ በ79ኛው ደቂቃ ተቀይሮ ገብቶ የመጀመሪያ ጨዋታውን አድርጓል። ኤዜ ለክለቡ የመጀመሪያ ጨዋታውን ካደረገ በኋላ በቀጣይ ጨዋታዎች በቡድኑ የመጀመሪያው የአሰላለፍ ረድፍ ውስጥ በመካተት በተለያዩ የአማካይ ቦታዎች ተሰልፏል። ኤዜ በኦክቶበር 7 2017 ቡድኑ ከካምብሪጅ ዩናይትድ ጋር ባደረገው ጨዋታ 2 ድንቅ ጎሎችን አስቆጠረ። እነኚህ ጎሎች ለኦክቶበር ወር እጩ ተሸላሚ እንዲሆን አስችለውት ነበር። በመጨረሻም ኤዜ የውሰት ጊዜው በጃንዋሪ 2018 በመጠናቀቁ በአጠቃላይ በግማሽ ዓመት ውስጥ 20 ጊዜ ተጫውቶ ወደ QPR ተመለሰ። ወደ QPR ከተመለሰ በኋላ ኤዜ የመጀመሪያ ጨዋታውን በጃንዋሪ 6 2018 ከሚልተን ኬንስ ጋር ዶንስ ጋር ባደረገው በሶስተኛው ዙር የኤፍኤ ዋንጫ ላይ ተቀይሮ ገብቶ በመጫወት ጀመረ። በዚህም የ2017-18 የውድድር ዘመን ላይ 16 ጨዋታዎችን የመጫወት እድል አጋጥሞት ነበር። ሆኖም ግን በማርች 10 2018 ቡድኑ ከሰንደርላንድ ጋር ባደረገው ጨዋታ ብቻ ነበር ብቸኛ ጎል የማስቆጠር እድል ያጋጠመው። በቀጣይ ኤዜ ብቃቱ ጥሩ መሆኑ ስለታመነበት እስከ ጁን 2021 ሊያቆየው የሚችለውን የ3 ዓመት ኮንትራት እንዲፈርም ተደረገ። ኤዜ ምንም እንኳን በኦገስት 11 2018 ቡድኑ በሼፊልድ ዩናይትድ 2-1 ቢሸነፍም ብቸኛውን ጎል በማስቆጠር አዲሱን የውድድር ዘመን ጀመረ።
በመቀጠልም ኤዜ በ15 እና በሴፕቴምበር 19 2018 በቦልተን ዋንደረርስ እና በቀድሞ ክለቡ ሚልዋል ላይ 2 ተከታታይ ግቦችን በማስቆጠሩ የቡድኑ ቋሚ ተሰላፊ በመሆን ቀጠለ። ኤዜ የውድድር ዘመኑ የመጨረሻ ጎል ሆነ የተመዘገበችው በጃንዋሪ 1 2019 ቡድኑ ካስቶን ቪላ ጋር 2-2 በሆነ አቻ ውጤት ሲለያይ ያገባት ጎል ነበረች። በ2019-20 የውድድር ዘመን የመክፈቻ ጨዋታ ላይ ደግሞ ኤዜ የውድድር ዘመኑን የመጀመሪያ ጎል ቡድኑ ስቶክ ሲቲን 2-1 ሲያሸንፍ ባስቆጠራት ጎል ጀመረ። ከ3 ሳምንትም በኋላም በኦገስት 24 2019 የውድድር ዘመኑን ሁለተኛ ጎል በዊጋን ላይ ያስቆጠረ። ኤዜ በአጠቃላይ በQPR ቆይታው 104 ጊዜ ተሰልፎ ተጫውቶ 20 ጎሎችን አስቆጥሮ ወደ ቀጣዩ ቡድኑ ወደ ክሪስታል ፓላስ አመራ። ክሪስታል ፓላስም ኤዜን ለ5 ዓመታት ኮንትራት ከኦገስት 28 2020 ጀምሮ በ17 ሚሊዮን ፓውንድ እንዳስፈረመው ይፋ አደረገ። ኤዜም የመጀመሪያውን የፓላስ ጨዋታውን በሴፕቴምበር 12 ቡድኑ ሳውዛምፕተንን 1-0 ባሸነፈበት ጨዋታ ተቀይሮ ገብቶ ተጫወተ። የመጀመሪያ ጎሉንም በኖቬምበር 7 ቡድኑ ሊድስ ዩናይትድን 4-1 ሲያሸንፍ በፍጹም ቅጣት ምት አስቆጠረ። በቀጣይ ግን በሜ 2021 ኤዜ ጉዳት አጋጥሞት ለረጅም ወራት ከሜዳ እንደሚርቅ ይፋ ተደረገ። ከጉዳት መልስም በኤፕሪል 30 2022 በውድድር ዘመኑ ብቸኛ የሆነችውን ጎሉን ቡድኑ ሳውዛምፕተንን 2-1 ሲያሸንፍ አስቆጠረ። በቀጣዩ የ2022-23 የውድድር ዘመን ደግሞ ኤዜ የመጀመሪያ ጎሉን በኦክቶበር 9 2022 ቡድኑ ሊድስ ዩናይትድን 2-1 ባሸነፈበት ጨዋታ ጀመረ። እንዲሁም በኦክቶበር 18 ቡድኑ ወልቭስን 2-1 ሲያሸንፍ ሁለተኛውን የውድድር ዘመን ጎሉን አስከተለ። ኤዜ በዚህ የውድድር ዘመን በተቀላለው ለፓላስ በሁሉም ጨዋታዎች 40 ጊዜ የተሰለፈ ሲሆን 10 ጎሎችንም በማስቆጠር የክለቡ ኮከብ ጎል አግቢም ነበር። ኤዜ በኖቬምበር 10 2023 በፓላስ የነበረው ውል ማብቃቱን ተከትሎ እስከ 2027 ድረስ እንዲራዘም ተደረገ። በቀጣይም የጎል ማስቆጠር ብቃቱን ገፍቶበት በዲሴምበር 30 ቡድኑ ብሬንትፎርድን 3-1 በማሸነፍ 8 ጨዋታዎችን ያለመረታት ጉዞውን ሲያጠናክር ኤዜም 1 ጎል አግብቶ ነበር። በቀጣይም እንዲሁ ቡድኑ በጃንዋሪ 30 2024 ሼፊልድ ዩናይትድን 3-2 ሲያሸንፍ እሱም 2 ጎሎችን አስቆጥሯል። ኤዜ ብቃቱ በፓላስ ቤት ቀጣይነት እንዳለው የተገነዘቡት ክለቦች ጥያቄ ማቅረብ ጀምረው በመጨረሻም የመጀመሪያ ወጣትነት ክለቡ አርሰናል የተሻለ የዝውውር ዋጋ በማቅረቡና ኤዜም ወደዛው ማቅናቱን ስለፈለገ በኦገስት 23 2025 ዝውውሩ ተጠናቀቀ። ኤዜ በፓላስ በነበረውም ቆይታም በሁሉም ውድድሮች 169 ጊዜ የተጫወተ ሲሆን በዚሁም 40 ጎሎችን ከመረብ አሳርፏል። አርሰናል የኤዜን ዝውውር ለ4 ዓመት እንደሆነና የዝውውሩ ዋጋ 60 ሚሊዮን ፓውንድ ከ7.5 ሚሊዮን ተጨማሪ ክፍያዎች ጋር እንደሆነ ይፋ አደረገ። ኤዜም የመጀመሪያ ጨዋታውን በኦገስት 31 አርሰናል ከሜዳው ውጭ በሊቨርፑል 1-0 በተሸነፈበት ጨዋታ ተቀይሮ ገብቶ ጀመረ። በሴፕቴምበር 24 በኤኤፍኤል ዋንጫ 3ኛው ዙር ላይ አርሰናል ፖርት ቫሌን 2-0 በሆነ ውጤት ሲያሸንፍ ለክለቡ የመጀመሪያ የሆነውን ጎል አስቆጠረ። ከአንድ ወር በኋላ በኦክቶበር 26 አርሰናል ከቀድሞ ክለቡ ክሪስታል ፓላስ ጋር ተጫውቶ 1-0 ሲረታ ብቸኛዋን ጎል ለቡድኑ አስቆጠረ። በኖቬምበር 23 ቡድኑ ቶተናምን 4-1 ሲያሸንፍ ደግሞ የመጀመሪያ ሃትሪክ በመስራት ከ1978 በኋላ ለአርሰናል ሃትሪክ የሰራ ብቸኛ ተጫዋች ሆኗል። የኤቤሬቺ ኤዜ የብሔራዊ ቡድን ተሳትፎ ምን ይመስላል? ኤዜ ከ2018 እስከ 2021 በእንግሊዝ ከ20 እና 21 ዓመት በታች ብሔራዊ ቡድኖች ውስጥ በጠቅላላው 13 ጊዜ የተጫወተ ሲሆን ለመጀመሪያ ጊዜ ተሰልፎ የተጫወተውም በኦክቶበር 11 2018 የ20 ዓመት በታች ቡድን ከጣሊያን አቻቸው ጋር በተጫወቱበት ጨዋታ ነበር። በመካከሉ ግን ብዙ ጊዜ ለናይጄሪያ ብሔራዊ ቡድን እንዲጫወት ከናይጄሪያ ጥሪ ቀርቦለት የነበረ ሲሆን እሱም ለውሳኔ በወቅቱ ተቸግሮ እንደነበር ዘገቦች ያሳያሉ። ኤዜ በሜ 2023 በእንግሊዝ ዋናው ቡድን አሰልጣኝ ሳውዝጌት የተጠራ ሲሆን በቡድኑ 16 የመጀመሪያ ጨዋታውን ተቀይሮ ገብቶ
ቡድኑ ከማልታ ጋር ለአውሮፓ ዩሮ 2024 በነበራት የማጣሪያ ጨዋታ ተጫወተ። በመቀጠል በጁን 3 2024 ሀገሩ ለነበረባት የአውሮፓ ውድድር የወዳጅነት ጨዋታዎች ከቦስኒያ ሄርዘጎቪና ጋር በተደረገው ጨዋታ እንዲሁም ተቀይሮ ገብቶ ተጫወተ። በቀጣይም በጀርመን ሀገር በተደረገው ዩሮ 2024 ውድድር ሀገሩ ከዴንማርክ፣ ስሎቬኒያ ጋር፣ ስዊዘርላንድ ጋር ባደረገችው ጨዋታዎች የመሰለፍ ዕድል አግኝቷል። ኤዜ አሁንም ለሀገሩ ብሔራዊ ቡድን በማገልገል ላይ ሲሆን እስካሁንም 16 ጊዜ የመጫወት ዕድል ያገኘ ሲሆን በዚሁም ጊዜ 3 ጎሎችን በስሙ አስመዝግቧል። ኤቤሪቼ ኤዜ በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ2019-20 የQPR የዓመቱ ምርጥ ተጫዋች ሆኗል። በኦክቶበር 2025 ለአርሰናል ያስቆጠራት ጎል የወሩ ምርጥ ጎል ሆኖ ተመዝግቦለታል። የ2024-25 ኤፍኤ ዋንጫ ክሪስታል ፓላስ ሲያሸንፍ እሱም የቡድኑ አባል ነበር። የ2025 ኤፍኤ ኮሚኒቲ ሺልድ ዋንጫ ክሪስታል ፓላስ ሲያሸንፍ እሱም የቡድኑ አባል ነበር። ውድ ተመልካች አድማጮቻችን የታዋቂውን ለእንግሊዝ ብሔራዊ ቡድንና ለእንግሊዙ አርሰናል በአጥቂ መስመር ላይ የሚጫወተውን የኤቤሪቼ ኤዜ አጭር የኳስ ታሪክ ዳሰስንበት የኳስ ዓለም ፕሮግራም በዚሁ ያጠናቀቅን። ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼር እና ኮሜንት በማድረግ እንደ ሁል ጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።